ሀይሚሻ ለብሩክ ዘፈነችለት። አንተን መውደዴን አጥቼ እኔ መኖር አልችልም የሚል አይነት ዘፈን ነው። ሲጀመር ለምን ታጨዋለሽ? አታጭውም ማለት ነው። ከአንቺ ከጎንሽ ንቅንቅ አይልም። አስረን እናስቀምጠዋለን ማለት ነው። ሲጀመር እሱም ስለሚወድ እሱም አንቺን ማጣት አይፈልግም፣ አንቺም እሱም ማጣት አትፈልጊም ማለት ነው። አብራችሁ ነው መሆን ያለባችሁ። እና ያው በነገራችን ላይ መወዳት ልጅ ናት ሀይሚ። በጣም ነው የምከታተላቸው። ብሩኬንም አከታተላቸዋለሁ፣ አደንቃቸዋለሁ ከመጀመሪያው ሲመጡ ጀምረው ማለት ነው። ቤተሰቦቼ ናቸው ስላችሁ ነው። በጣም በቃ ከዚህ በላይ አድጋችሁ ተመንድጋችሁ ማየት ነው የምፈልገው። ከዚህ በላይ ትልቅ ደረጃ ደርሳችሁ ማየት ነው የምፈልገው። አሁን ቡታጅራ ናቸው፣ እየተዝናኑ ነው። እንግዲህ ዛሬ ይመጡልናል። ትናንትና ብሩኬ ቤት መጥተው ነበረ። ዛሬ ደግሞ በሀይሚ ቤት ምናልባት ሊመጡ ይችላሉ። እንደዚህ ነው በቃ በየቀኑ አንድ ቀን አንዷ ቤት፣ አንድ ቀን አንዱ ቤት እያላችሁ እየሰራችሁ ኑልን። ያው ኮመንት ላይ ብዙ ሰው ለኔ ነው ወይ ዘንፈሽው ለኔ ነው ወይ እያሏት ነበረ ቢኒ እና ደግሞ ያው የብሩኬ ወንድም ማን ነበር ስሙ? ሀፍትሽ ነው ሀብ ማለት ነው። እሱ መልክማ ማሻላ እያላት ነበረ ማለት ነው። እና መልክ አለ ያው ማሻላ እኔ ነኝ የጨመርኩት እነሱ አይሉ እና መልክማ አለ እያላት ነበረ። ቆንጆ እያላት ነበረ። ሳምሪም ያው ሳምራዊ ታውቃታላችሁ፣ የቡርኬ እህት ናት ማለት ነው። በቃ ሁላቸውም ወደዋታል። የቡርኬ ቤተሰቦች ከእናቱ ጨምሮ ሁላቸውም ወደዋታል። እና ደግሞ ይችን የመሰለች ልጅ ይችን ቅመም ማንም ይጠላል። በነገራችን ላይ ቢወዷትም ሲያንስባት ነው ማለት ነው። ገና ሳትገባ መራታቸውን ወደዋታል። የልጃቸው ሚስት ወደዋታል ማለት ነው። እነ ስምረት እነ ሀብ የቡርኬ ወንድም የቡርኬ እህት እና የቡርኬ እናት ሁላቸውም ነው የወደዷት ማለት ነው። እንደዚህ መወደድ ማሻላ በጣም ነው ደስ የሚለው። በተለይ በባለቤተሰብ መወደድ ሁላችንም የምንፈልገው ነገር ነው ማለት ነው። እናላቸዋለኝ ወደዋታል። እያደነቋት እያሞካሿት ነበረ። አንዳንዶቹ ደግሞ ለእኔ ነው የምዘፍኙ እያሉም ነበረ። ይህ ግልጽ ነው። ዘፈኑ ቢኒየምም አይደለም ለማንም አይደለም፣ ዘፈኑ ለብሩኬ ነው ማለት ነው። እናላቸዋለሁ ውድ ቤተሰቦች። ያው አብዛኛው ሰው ደግሞ ከጋሽዬ ጋር ነይልን እያሏትም ነው። ቡታጅራ ከሄድሽ አይቀር እንግዲህ ከሳቸውም ጋር አንድ ቪዲዮ እንጣብቃለን ማለት ነው። ከቤተሰብ ጋራ ከነ ብሩኬ ጋር አይተንሻል፣ ከነ ብሩኬ ማዘርጋ መታችኋል። ነገ ወይም ደግሞ ሲመቻችሁ ከጋሽዬ ጋር አንድ ቪዲዮ ሳሰሩ ወደ አዲስ አበባ እንዳትመለሱ ማለት ነው። እንዳትመለሱ ተመልካች ይጠብቃል ማለት ነው። እንደውም ብዙ ሰው እያለ ነው ከጋሽዬ ጋር ነይልን እያሉሽ ነው። ጋሽዬን አሳይን ይመርቀን እያሉሽ ነው። ያው ብዙ ሰው ይወዳቸዋል። በነገራችን ላይ በቃ ተወዳጅነት አግኝተዋል ማለት ነው። ከነ አብርሃም ጋር ስለሚሰሩ ከነ ሀይሚም ጋራ አንዳንድ ጊዜ በቪዲዮ ብቅ ብቅ ስለሚሉልን ብዙ የሚወዳቸው ሰው አለ። በነገራችን ላይ ጋሽዬ ማለት ነው። ከዛቸው ጋራ ብትመጪልን አሪፍ ነው። እኛም እንፈልጋለን ማለት ነው ከአባትሽ ጋር እንድናይሽ። በተረፈ በርቱልን፣ ጠንክሩልን። እንግዲህ የሀይሚ ቲክቶክ ቤተሰቦች ደግሞ ያው እዚህ ዩቱብ ቤተሰቦቿ ቲክቶክ ላይ የላችሁ ማለት ነው። እዛም እየገባችሁ አበረታቷት፣ እዛም ፎሎ አርጓት፣ ላይክ አርጓት ቪዲዮ ስትለቅ እና አበረታታት ማለት ነው። ትልቅ ደረጃ እናድርሳት። ብዙዎቹ እኛ በማበረታታት በቅንነት ነው የምንታወቀው። ብዙዎችን አሳድገናል፣ ብዙዎችን ከፍ አድርገናል፣ ብዙዎችን ህይወት ቀይረናል ማለት ነው። ያው የእነሱ ልፋትም አለው። በነገራችን ላይ እነሱ እንደዚህ ጠንክረው ቪዲዮ ባይሰሩ ኖሮ በአሪፍ ኮንቴንት ባይመጡ ኖሮ እነሱን ማሳደግም መርዳትም አንችልም ማለት ነው። እነሱ በጥሩ ነገር ሲመጡ እኛ ደግሞ በማበረታታት ተደጋግፈን ደግፈናቸው እዚያ ደርሰናቸዋል። ከዚህ በላይ ደግሞ ሌላ ትልቅ ደረጃ ላይ እንዲደርሱ ሁላችንም የበኩላችን ጥረት እናደርጋለን ማለት ነው እና ውድ ቤተሰቦቼ እንግዲህ ከዚህ በላይ ትልቅ ደረጃ ደርሳችሁ ማየትን ነው የምፈልገው። እንደኔ እንደ አንድ ግል ተመልካች፣ እንደ አንድ ግል አድናቂ ማለት ነው። ከዚህ በላይ ሁለታችሁም አብራችሁ ተጋብታችሁ ልጆቻችሁን አይተን በቃ ትልቅ ደረጃ ድረሱና እኛም ያስቀምጠን ሚዲያው ላይ ትልቅ ደረጃ ደርሳችሁ እንድናያችሁ ማለት ነው። የኔ ምኞት ይሄ ነው። ሰርጋችሁ በቃ ምን ልበላችሁ፣ አለማችሁን አይታችሁ ሀይሚዬም ትምህርቷን ጨርሳ ተመርቃ እንደዚህ ነው እኛ የምንፈልገው ማለት ነው። የሰው ስኬት ያስደስተናል። በነገራችን ላይ ያው ለራሳችን አንሆንም እንጂ የሰውን ደስታ ያስደስተናል፣ የሰው ስኬት ያስደስተናል ማለት ነው። አብዛኛው የመዳም ቅመም ቅልብ ነው ያለን። ሁላችሁም ላይክ ሼር እያደረጋችሁ የኔንም አሳድጉኝ። በነገራችን ላይ አዲስ ትልቅ ቻናል ተበላሽቶብኝ ነው አዲስ ቻናል የከፈትኩት እና ይሄንን እያሳደጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አለበለዚያ ጠፋለሁ።
እናንተ ማታበረታቱኝ ከሆነ እና እንዳልጠፋባችሁ ከፈለጋችሁ ደግሞ አበረታቱ፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ እና ይሄን አክል ካልኩኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ይበቃኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ